ደሞዜን ልወስድ ነው የመጣሁት። የምን ደሞዝ? መች ሰርተሽ 30 ቀን ሙሉ መች መጣሽ? በወር ውስጥ አንድ ቀን ከቀረሽ 1000 ብር ቆርጥብሻለሁ ያልከኝ አይደል? ስለዚህ 30ውን ቀን የቀረውት 30000 ብር ተቆርጥብኛለህ። 20000 ብር ይስጠኝ። አው ብሬን ለታጉሩ ብዛት ቁዱር መገደ ጋሻና ጦራለው ይዋጋበተኛ አናጥሩ። ሰላም ውድ ተመልካቾቻችን እንደምን አላችሁልን? ኔቲቶ ዳንኤል ነኝ። ባበደ ቪዲዮ ከቻሳ ብለናል። ላይክ እና ሰብስክራይብ እንዲሁም ሼር እያረጋችሁ ተከታተሉን። ወደ ቪዲዮ የሬሳ አጥበት ዶዶና ፍርካስ የሬሳ አጥበት የሚገርማችሁ አንዳንዴ በጣም ማስበተ ነው። ያመሰግነን ተነስቶ ያውቃል። ተሰቀልጥ ሰላም እንዴት ነህ? ከመተከል የሬሳ ማጠቢያ የመጣው እናንተ ናችሁ አጣቢዎቹ? አዎ እኛ ነን። ስለናንተ ጥሩ ነገር አልሰማም። ጥሩ ነገር አልሰማም ማለት ምን ማለት? ያው ኩላሊት ትሰርቃላችሁ፣ ቀለበት ትወስዳላችሁ። ቀለበት ትወስዳላችሁ? መጥፎ ነገር ነው ስለናንተ። ምን ይርሳ አክብረን ስራችንን በፕሮፌሽናል መልኩ ተረጋጋ። ነገር ልንገር፣ ይኸውልህ ቤት ያስተኛው ሬሳ ነው። ታዲያ አንተ በቁም ሆነ በዱም ይበልጣል። እንደውም እሱን ጥራል እናውራው። ምን ሆነ ነው እሱ ይተኛል። ምን ማለት ነው? ትፈልጋለህ አትፈልግም? ስራው ፈልጋለሁ። አሁን ነገር አንተ እኮ ከበደኑ ባስ ካንተ ነው ማለት ይሄ ይኸውልህ ከሙያ እኛ ሰርቲፊኬት አለ እሱ ልናሳይ እንችላለን። ፕላስ ደግሞ ከስራ ውጪ ሆቢያችን ነው። ወደን ምን ሰራው ምን ሰራው ተሰተን ምን ሰራው አንዳንድ ጥያቄዎች አሉ። ከዋናው ዋጋ ውጪ አንዳንድ ሊያስጨምር የሚችል ነገር አለ። ስለዚህ የመጀመሪያው ጥያቄ ምንድነው? ስለ ፕራይቬት ስለ ሬሳው ፕራይቬት ፓርት ነው የምጠይቀው። ፕራይቬት ፓርቱ ላይ ያለው ጸጉር ተላጭቷል አልተላጨም? ምን አይነት ጥያቄ ነው የምትጠይቁበት? ሰውዬ ይሄ አይገባም። የብብትና የብልት ጸጉሮች ተላጭቷል ወይ ነው የሚለው? ተላጭቷል አልተላጨም? አልተላጨም። አንተ እኛም ስትላጭሽ ምን አንድ ነገር ልንገር፣ ሰው ሬሳ ሲሞትና በድን ሲሆን የብልትና የብብት ጸጉር ይደድራል። ይኸውልህ ወንድሜ ጉቶ መንቀል በለው። ስለዚህ እሱ ብቻውን ጉቶ መንቀል አላለም። ኧረ በለው ኧረ ተወዶሚኒ ሽብር ያስጨምራል። ሌላ ተጨማሪ ሁለት ሽብር ያስጨምራል። ተፈልጋለህ እፈልጋለሁ አይደል? እሺ ይበቃ። ሰልፈተል እንግባ እባክህ። ጉድ እኮ ነው። ምንድነው ተነሳንዴ? ጥሩ ነው። ፍርካስ ጡጦ የቀሙት ህፃን ዳቦ የተከለከለ ህፃን አይመስልም? የሆነ ሲል መጨረሻ የተላጨው እኔ ምን አውቃለሁ? ከክፍላችሁ እኮ ነው የመጣው። መላጨቱን ተው ከነ ኮፍያው። ስንት አመቱ ነው ሰውየው? 40 ቢሆን ነው 40 አመቱ ሸለፈት። አንተ ሸለፈት ይኮራበታል እንዴ? አንተ ሸለፈት ይሽልልበታል እንዴ? በእናትህ ይኸውልህ የፀጉሩ ብዛት ቁዱር መገደ ጋሻና ጦራለው ይዋጋበተኛ አናጥሩ። ይዋጋበታል አለም። ኧረ ይመችህ። ኧረ በስመ አብ ትችላላችሁ። ይመቻችሁ። ምን ዛሬ ቁርጥ ደግሞ እንዴት አባቱን አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዩ። ከጥቁሩ እንጀራ ጋር ቀይ አልፈልግም ነግሬሻለሁ። ነው የሚጮህ ሊበላይ ነው እንዴ? ወንድሜ ና ብላና ነዛ ወንድሜ አረ ያንተ እስኪመጣል አረ ብራን ይመጣል። ኢትዮጵያ ለመቼ ነው ካልክ ምን ይደረጋል ብለህ ነው እንዴ? ነጭ አለው ድምፅ ስትል ሰምቻለሁ። ነጭ ብዛሉ ደግሞ እኔ ቀይ ብቻለሁ። አብጥኙማ ቃሪያ በደንብ ይኑረው። ግማሽ እናስጠብሰው እንዴ? ያንተ እስኪመጣ ያኔ ሲመጣ አንድ ላይ ምራል። የኔ ምርጥ ነው ወንድሜ እንዳትል። ያንተ እናስጠብሰው አሪፍ ነው። እኔ ቀይ ስጋ ነው የሚመችሽ? እኔ ያው ቀይ ስጋ ተጠቃሚ ነሽ አንቺ። ፊትሽ ያስታውቃል። ቢቢ እስኪ በእናትሽ እኔ ነጩን እበላልሻለሁ። እዛ ይበላል። ምን ችግር የለውም። ያቺንም ብራት 1 ኪሎ ነው ያዝሽ። በቃ ዛሬ ቀናችን አበዳ። ምንም ማረጋ እንኳን እንተዋወቅም በእናትህ። ያንተ ዲማታ ያንተን ደግሞ በረምታ መጣ እኮ ኮለል እያለ ምንድነው? ኧረ ኑ ራሱ ስጋ ቆይት ምንድነው? በእንጀራ ሰጠ ምንድነው? አማ ሚጥሚጣውስ ምንድነው? ስጋ በልተህ ቲማቲም ቄራ ጋር ተጣላኝ ነው እንዴ? አሁን ቲማቲም ደርቤ ይሄን ይዘህ የመጣው ዋናው እንጀራው ካለ ቀይ ከሆነ ዋናው ቁርጥ ነው ተብለን ያደግነው። ምንድነው? አንተ ገበሬ ልጅ ነህ? ቲማቲም እንደዚህ ቁርጥ ቤት እዚህ መተህ ሲጀምር ለምን ቲማቲም አዘው? ቲታነስ ታውሱ ግን አረ እኔ እንደዛ ቲታነስ ሁለተኛ ነው ይረዳዛ። ነይ አንቺ ደግሞ ነይ ውሰጂ ወደዛ
ቴካዌ አርጊውማ ጭራሽ ቴካዊ አርጊው አላለም። ይሄን መውጋት ነው እንደው ስንት አይነት ሰው አለ እና ከዚህ በፊት የሰራሽውን ስራ አይቼዋለሁ በጣም ነው የወደድኩት። ምን ይላል እስቲ በደንብ ጭንቅላቷን የምትጠቀመው ሰራተኛ ከዚህ በፊት የሰራሽውን ስራ አይቼዋለሁ በጣም ነው የወደድኩት። በወር 50 ሺህ ብር ከፍልሻለሁ። አንድ ቀን በቀረሽ ቁጥር ግን አንዳንድ ሺህ ብር ቆርጥብሻለሁ ማለት ነው። ትስማሚያለሽ? ተስማማለሁ። ኦልራይት። One eternity later. እንዴት አልክ? እሺ አጅሪት ደሞዜን ልወስድ ነው የመጣሁት። የምን ደሞዝ? መች ሰርተሽ 30 ቀን ሙሉ መች መጣሽ? በወር ውስጥ አንድ ቀን ከቀረሽ 1000 ብር ቆርጥብሻለሁ ነው ያልከኝ አይደል? ስለዚህ 30ውን ቀን የቀረውት 30 ሺህ ብር ትቆርጥብኛለህ። 20 ሺህ ብር ይስጠኝ። አው ብሬ ኧረ በላትች እንዴ! አው ብሬን አላለችም። ኧረ ይመችሽ፣ እውነትም ትጠቀሚበታለሽ በጣም አቦ የትም ተወለዱ ይላል። እስቲ አባ ሰፈር የት ነው? አናዲማ አቦ የትም ተወለየ አናዲማ ላይ ደጊ አናዲማ አረንተኛበት በእናት ምንድነው አንተ አያቴ ታማተኝታለች ምንድነው ጧጧት እየመጣ ምጮህ እንዴ ግንብ ስንዘለጥፈ እንዳይሽላልት ምንድነው የሚያስጨው? ምንድነው አቦ የትም ተወለድ እኮ ነው የምለው። በቃ አንተ ራስህ ማን ነህ? የት ነው የተወለድከው አንተ ራስህ? ታይ ሰፈር ወንዙ ላይ ወቀ አቦ የትም ተወለድ ታይ ሰፈር ወንዙ ላይ ደጋባህ አቦ ተነስ ሂድ ነው ማለት ቶሎ በል ምንድነው ሳታውቀው ነው እስካሁን ተለጥፈህ የተቀመጥከው? በቃ አቦ የትም ተወለድ አያትህ ሂድ አንዴ ማለት አያት ይላል። ኧረ ይመቸው ወይ ጉድ! ግርጣት የማይሰለቸው ጀለስ ወይኔ ወንድሜ ከሰላምታውም ሳትሆን ከምግቡም ሳትሆን ሁለቱንም አነሳችበት። ወይኔ የግርጣትም አይነት አለው። ከዚህ ይሰውራችሁ በዘረው ላይ ድረስ እንደዚህ አይነት ግርጣት በርጥዬ እስቲ ረሃብ ክፉ ነው ይላል። አልበላውም። ኧረ በርጠም ይወስተው ተው። የአሁኗን መልእክት እንደገና እግዚአብሔር ከእናንተ ጋር ይሁን። አሜን። ደግሞ ዝም ብላችሁ መንፈሳዊ ጉዞ ስለተባለ ማሄድ አይደለም። እንንቀሳቀስ ኤኒ ታይም የምንጸልየው ለሀገራችን፣ ለሀገራችን ሰላም፣ ለሀገራችን እግዚአብሔር ይህን የወሰደብንን ሰላም እንዲመልሰን። በዚህ ሰዓት ላይ እዚህ አካባቢ ዝናባማ ነበረ፣ አሁን ሲሳዩ እየደረቀ ነው። ስለዚህ እንዲህ አይነት ነገር በጎ ነገር ማድረግ፣ የደከመውን ማበረታታት፣ የወደቀው ማንሳት፣ ልብስ አጥቶ ለሚቸገሩ ለመስጠት። አንድ 10 ልብስ ይዘህ አንድ ልብስ ለሌለው ዝም ብለህ ጥለህ የሚቀብሳል አንተ አማኝ አይደለም ማለት ነው። ኢየሱስ ክርስቶስ ምንድነው ያለው? ተርቤ አበላችሁኝ ያለው እሱ ሊበላው የደከሙትን አይተህ ዝም ብለህ አልፈሃል ማለት ነው። በምናልፍበት ጎዳና ሸው ማሳየት ሳይሆን ክርስቶስን መስላችሁ እንድትኖሩ ለምናችኋለሁ። መልካም ጉዞ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። በሄዳችሁበት ጎዳና ሁሉ ወራሽ ሆናችሁ ተመለሱ። እንግዲህ ያስጨበጭባል። እንደዚህ አይነት ትራፊኮችን እንግዲህ ያብዛልን ነው የሚባለው። እንደናንተ አይነት ትራፊኮች ኑሩልን። እንግዲህ ያው በጸሎት የምታስቡ እንደዚህ አይነት መንፈሳዊ ጉዞ ላይ እየተሳተፋችሁ ያላችሁ ሰዎች በጸሎት ሀገራችሁን አስቧት። እንግዲህ አሁን ሀገራችን ያለችበት ሁኔታ ይታወቃል። በተለይ ወደ ገጠሩ ዝናብ ሰሞኑን እየዘነበ አይደለም ምናምን ነገር እና እየተባለ ነው ብዙ ሰማለኝ፣ ቲክቶክ ላይ ምናምን ሲለቀቅ ሰማለኝ። እና እዚህም እንግዲህ በጸሎት እያሰባችሁ ቀጣይ ቪዲዮ ኢንዲያን ዴሊካሲ የዛሬው ኢንዲያን ኮፊ ነው።
chocolate coffee. Yes. Oh, salad. Indian coffee Sunday. Only Marty. Sunday. Okay. 1 cup sugar. Shut up. Shut up, huh? Sorry. Shut up. Sunday. Marty bong body. Purusana sasam bate de body. Zanali Marty. And the coffee Sunday. Yes. Good. Good. Sunday. Helicopter. Wow. No. Sorry, shut up. Where is the say? Chocolate is on. Party give me the maragin. Hundy. All the can any merit and the party there. Hardy. Huh? Karini? Karini. Look it. Eh? Take away Sunday? Yeah, there. One take away. Great. No, it's my. Okay. 10 rupiah. 10. እንዴ ከሲ ቢቀርብህ ሚስጥር ነው። O grave faz tudo e a bunda dela bate. E o grave በሩን ክፈተው እንጂ ምንም ጃጃ ነው ከርፉሳ ያለቀ ጥበቃ ትሬንድ እንትን ማለት ማይከተልበት አገር። እሺ ሰላም ወንድሜ፣ ከጤና ጥበቃ ቢሮ ነበር የመጣሁት። ከ5 ዓመት በታች ያሉ ህጻናት ካሉ? ከ5 ዓመት በታች ህጻናት የሉ። የጋሽዬም የትዬም ልጆች ሁሉም ትላልቅ ናቸው። እንዳለ አንቺ ነው የሚያክሉት። ሁሉም እንበርሽ ናቸው። እሺ አመሰግናለሁ። ማናልሽኝ ስምሽ? ራሂል። እንዴት ነሽ ራሂል? ሰላም ነው? እዚህ ግቢ እኔ ጥበቃ ነኝ። እንግዲህ አይኔ ፊት ለፊት ወደ 5 ወደ 4 የሚሆኑ የቤት ሰራተኞች ሲሸኙ አይቻሉ። እየገቡ ሲወጡ አንዳንዱ ሙያ የለውም የምግብ ምናምን፣ አንዳንዱ የእጅ አመድ ይኖርበታል። ግን ሁሉም ከደሞዛቸው በቀር እንዳለ አንዳንድ ልጅ እየወለዱ የሚወጡት እና 5 4 የሚሆኑ ድክ የሚሉ ልጆች አሉ። ግን ሚስጥር ነው። እሺ ሚስጥር እኮ ይከተቡና እኔ ከተበቸው ልጣ የኔ እናቴ ነው መልካም ሚስጥር ነው። ሰው መስማት የለበትም። ይኸውልህ ሚስጥራችሁ የእናንተ ይሆናል። እሺ ወንድሜ፣ ግን ህጻናት በጊዜ ካልተከተቡ የተለያየ በሽታ ሊይዛቸው ይችላል። አንቺ አምሻል እንዴ? ምን ሆነሽ ነው? እኔ መተንፈሻ አጥቼ እኮ እያካፈልኩሽ እኮ ነው። ለማን ላውራው? ብቻዬን ነው ሙሉ እዚህ ቤት እና ምን መሰለሽ የከባድ የቤተሰብ ሚስጥር ነው። ሚስጥራችሁ ለእናንተ ነው። እኔ ከትቤ መሄድ ብቻ ነው ስራዬ። አለበለዚያ በህግ እጠየቃለሁ። አልገባሽም። ያሁን ተወለዱ የምልሽ ልጆች እትዬ እድሜያቸው አልፏል የመውለጃ ጋሺ ተኝቷቸው ሰራተኞች ከሰራተኞች የተወለዱ ናቸው። አስበሽዋል ክብደቱን? ስለዚህ መከተብ አለባቸው። ሳይከተቡ የትም አልሄድም። የትም አትሄጂም? ተይ እንጂ በህግ አስጠይቃለሁ። ምን አባሽ ነው መከተቢው? ሳይከተቡ የትም አልሄድም አላለችም እንዴ? ሚስጥር ብሎ እኮ ነው የነገረሽ ማማዬ። አይ ልታስባሪው በእንጀራው ብለሽ በእንጀራው መጣሽ አትላትም ነበረች። እሷ ቪዛዋን እሳቸው ታክቲክ ነው። ከላይ ጎረምሳ ከታች ከብላት የሚላባ ሙሽራ አሜሪካ ገባች። ሰውየው በደስታ መግባት እንደመውጣት ይቀር ጠብር ግፍ። ኧረ ተው አበሻ ግን እንዴ! በቃ እንዳልሽው ነው። እሷ ቪዛዋን ጥቅም ለጥቅም ነው። ሄሎ ተዋበደ ጆ ትናንትና እኮ ደግሞ አግኝቼው ኧረ መጣ አጋጥልም ምንድን ነው? ወዴት ነው?
ሰማችሁ አይደል? አባቴ እኮ ሞተች። ይኸውልህ ብር እንደሌለኝ እኮ ያውቃል። ብር እንደሌለኝ እያወቀ ዳቦ ግዛልኛል። እሺ ብዬው ያለኝ የለኝን አውጥቼ ዳቦ ገዛሁ። ምንድን ነው ዳቦ ምን ትበላላችሁ? አይ በቃ ያስ ትንሽ ቅመስ። ይኸውልህ ይሄን ይዤለት ሲሄድ ድጋሚ እኮ ነው ኢሊፖፕ ግዛልኝ። ብር እንደሌለኝ እኮ ያውቃል። እሺ ብዬ እኔ ደግሞ ኢሊፖፕ ስገዛለት ማለት ነው ኢሊፖፕ ስገዛለት ሞታለች። ሲሄድ ሰው ምናምን እያለቀሰ በቃ ከዛ በኋላ እኔም ተስፋ ቆርጬ ምናምን ዳቦ ልመልሰው ብሬን ይመልስልኝ ብዬ ዳቦ ልመልስ ወይኛ እንብላ። ወይ ኢሊፖፕ ነው እኔ አልወድም። ትንሽ ያዝ አይደለም ትንሽ እንካያዝ ትንሽ ያዝ ዳቦ አልወድም። ዳቦ አልወድም እያልገሩት ዳቦ አልወድም ማለት እንዴት ነሽ? ሰላም ነው? ዓለም እንዴት ሰነበተች የሚል ከ50 ሚሊዮን በላይ ቲክቶክ ፎሎወር ያለው አካውንት አለኝ እና እዛ ገጻችን ላይ አንዳንድ ወጣቶችን የተለያዩ ጥያቄዎችን እንጠይቃለን። ፈቃደኛ ነሽ? እሺ ፈቃደኛ ነሽ ብላ ለምንካውሻች እንግዲህ ከኑሮ ደረጃሽን ጀምራ የኑሮ ደረጃሽ ምን ላይ ነሽ? አሁን 1 አመት ከ2 አመት በፊት ደሃ ነበር። አሁን ሰቀቀናም ደሃ ላይ ደረሳችሁ። ሰቀቀናም ደሃ ላይ ደረሳችሁ። እንኳን በሰላም ደረሳችሁ። እንኳን ደህና ቆየን። እኛ ከኛ ወገን ነን። አስተውቃለሁ። በቃ ሶፊት አይገደልም ካሜራ ፊት ላይ። እሺ ምንድነው ለዚህ ኑሮ ያበቃኝ ምንድነው ብለሽ ታስቢያለሽ? እኔም ብትጠይቀኝ 2020 ላይ ይሄን ዳንስ አለመደሰት። ኦኬ በጣም ጥሩ። እሺ ከዛሬ ከ5 አመት በኋላ በጠይቅሽና የኑሮ ደረጃሽ ምን ላይ ነው ብለሽ ምን የሚሆን ይመስልሻል? ይመስለኛል ይሄን አለመደሰት። ኦኬ እሺ እንግዲህ ታችን ካንቺ ብዙ ነገር ተምሯል ብዬ አስባለሁ እና እንዳይረፍድ ይሄኛው ይደነስ እንዳያመልጥሽ። እሺ አይ ምክንያት አለኝ። ይደነስ በደንብ። እሺ ይሄኛውን እየደነሳችሁ እሺ በደንብ እየደነሳችሁ ዓለምዬ ሶራ በሉት። ብዙ አይከብድም እኮ ሰግጥ ፍምስ ብሏል። እዚህ ጫማ ረስታ ሄደች ልጅሽ። እኔ የምላችሁ ምንድነው ልጆች ምግብ አይበሉም እንደ ከቤት? ምንድነው? ኧረ በእናትሽ እኔ አንድ እንጀራ ገዝቼ ሳልፍ ተሰብስቦ ለምን ትልካላችሁ? ከመቆጠብ እኔ ቤት ኪራይ የምሰጠው እኮ በሱ እኮ አዝቤዛ መግዛት ትችሉ ነበር። ደግሞ ወደ እኔ አትላኩ። እውነት እንዴ እኔ አንድ እንጀራ ገዝቼ ሳልፍ ከ5ቱ ጋር በልቼ ለነሱም ጥሩ አይደለም እንዴ። ለምንድነው የምታስገባቸው አንተ? አይ ተልኮ እንደመጡ እኮ አውቃለሁ። ማን ነው የላካቸው? ይሄ ያሟል እንዴ? ከመቆጠብ እናንተ ለልጆቻችሁ ኑሩ። የእውነት እኔ እኮ አንድ እንጀራ በምን ገዝቼ እንደምበላ እኮ አውቃለሁ። ኧረ በስመ አብ ይሄማ ነገር ነው። ለራስ ጠርታቸው እንደዚህ ትላለህ እንዴ? መስራት ካልቻላችሁ ሰው ቅጠሩና ለነሱ ይሰራ። እውነት አትቆጥቡ። እሺ ይብሉ እንዴ ልጆች ካልበሉ የምን ቁጠር? ሂጂ በቃ። ኧረ አንተ ራስህ ሂድ። ምን አይነቱ ነው ይሄ? እንደዚህ የምታረጉ ሰዎች ግን እረፉ። ኑሮ ተወዷል። አደራችሁ። እኔና አጋዥ ያለንበት ሁኔታ ዛሬ ሽሮ አትስሪ ልቤ ስጋ እያለ ነው። ኪስህስ? ኪሴ ደግሞ ሽሮ ይላል። እንግዲህ ኪስህን አድምጥ። ወይኔ ብሬ ኪስህን አድምጥ አባኪያ። የሱቅ በር ላይ ሄደ መሆን ዕቃ ጠይቀ ሰምተሃል። እንደ አቅም መኖር ነው ጥሩ። ወልደሽ ምንድነው እንደዚህ የለበሽው? ወልደሽ ምንድነው ጠፈር ያደረግሽው? ወልደሽ እንደዚህ ጸጉርሽን ያሻሽው? እና ወልጄ የምድር ከርስ ልምሰልልሽ ታዲያ ወይስ ፌስታል ከነሰንደሉ አድርጌ ልሂድልሽ? ፍትተ ማን ነው እንደዚህ የሚልጋ ያወጣው? እህቶቼ እናቶቼ ፏ በሉልኝ። እምር ይበርባችሁ እንዴ። ውበት ለራስ እኮ ነው አይደል? ለራስ ነው ይባላል እኮ። እና ታዲያ አረ ቦርሳን ጠላጠል። ዛሬማ ጸዴ ስራ ነው ያመልጠኝ።
አቤት 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 ማዘር ክሪሽ ብያቸዋለሁ። መኪና የሌላቸው እግረኞች ግብር ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አድርግ ነው የሚለኝ ሰውዬ ግን ምንድን ነው ይከታተል? እየቆጠረ ነው የተራመደውን 463 464 465 አባ እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምዳለህ። ኮቴ ነው የምትወው ምንድነው? የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላሉ። የራሴ ጫማ ጨርሼና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ እንዳትከራከር። ይኸውልህ 672 እርምጃ ተራምዳል። አንድ እርምጃ እንደሆነ አጠቃላይ 672 ብር ይመጣል። ሲሆን አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ የነበረውን የሩጫ 50 ብር ነው ለሁለቱ 100 ብር አጠቃላይ 772 ብር ትከፍላለህ። እንደ ሮጠበት ነው ሁላለ ኧረ ይመቻ ባኪያ። ይሄ ነገር ግን እንዴት ነው የሚሰራው? እስቲ የምታውቁ ሰዎች ካላችሁ ኮሜንት ላይ እስቲ ደቅ አድርጉልኝ አሰራሩ። አማርኛ መምህር ሲጀናጀን አቤት ወይኔ ተውላጠግስ እንዴት ነሽልኝ? የኔ ተውሳከግስ አንተ ነህ እንዴ? አዎ ምንድነው ስደውል እኮ ስልክ አታነሺም። ደጅ አስጠናሽ ቃል አጋለሁ። ደጅ አስጠናሽኝ? ይሄ ነገር ማርያዊ ፍቻ አይደለም ተሳስተሻል። ፍካሪያዊ ፍቺ ነው ያለው። በቃ ሰው መሳሳት አይችልም። ቀልዱን ተይውና ግን ማለት መች ነው እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? ድርብ ሰረዝ አንድ ቀን መሰባጠራችን አይቀርም። የኔ ተውሳከ ነጠላ ሰረዝ ካልሽሽ የኔ ስንኝ ስልሽ ባይዘውል ይሄ ቃል ሰምና ወርቅ አለው። አረ የለውም ግስ እኮ ነው እንዴ? ኖ ሰምና ወርቅ አለው። እንደውም ቅጣትሽ ነው ዛሬ ስልክ ስላናነሳሽ ነገ የዚህን ቃል ሰምና ወርቁን አውጥተሽ ትነግሪኛለሽ። ውይ የኔ ተውሳከ በእናትህ ተው። በቃ እንዴ በቅንፍ ውስጥ አስቀምጫለሁ እኮ እኔ በቃ። አረ በሆሄያት ይዤሃለሁ ተውን ያልችልም እንዴ? በቃ አሁን ስራ ላይ ነሽ መሰለኝ። ነገ ደውልሻለሁ። እሺ ቻው። 4 ነጥብ በሆሄያት ይዞሻል። በሆሄያት እንደው ኧረ ተይ አበቃል ይላል። ሰላም ምንድን ነው ይዘህልኝ የመጣው? ልዩ ታለንት ነው ይዤላችሁ የመጣሁት እኮ። በምንድን ነው የምትወዳደረው? ሰርፕራይዝ ነው እሱ እንኳን። እሺ ቀጥል። ኧረ ተው አንተ ልጅ ተው። ተንጓላ ይቆጭሃል። ይሄ እድሜ ሲያልፍ መስሪያ እድሜ አሁን ነው የምትሰራበት እድሜ አሁን ነው። በኋላ ይቆጭሃል። ተው። እኛም እንዳንተ ነበር ፊን የሚያደርገን። አሁን ላይ ግን ቆጭቶ ተው። ኧረ ተው አንተ ልጅ ተው። ይበቃል። ምንድን ነው ወንድሜ? ተግሳጽ በተግሳጽ ነው የምትወዳደረው? ኧረ በቃ አይ ጉድ አለ። የማዘር ተግሳጽ ነው የተወዳደረበት ማለት እኮ። እየጠበቁት ነው። ለምንድን ነው የምትቀልደው? ኧረ በእናታችሁ አንድ ስንት ሀገር አቋርጬ የመጣሁት የቀየው ሰው ምን ይለኛል? እሺ ምንድን ነው የምትጠቀመው? ዘፈን ቀጥል። እሺ ቶሎ። እሺ እሺ አልገባውም መሰለኝ። ምን አይነት ይኸውልህ ወንድሜ በዘፈን መወዳደር ማለት ሰው አሳምሮ የዘፈነውን መተህ መክፈት እኮ አይደለም። በራስህ በጉሮሮ መክፈት ቆንጆ ዘፈን አይደል እንዴ? አሪፍ ዘፈንማ ነው። ዘፈኑ እኮ እናውቀዋለን። ወይንዬ የሚለው የአቤል ዘፈን አይደል እንዴ? በደንብ እናውቀዋለን እኮ። ግን መወዳደር የምትችለው በራስህ ጉሮሮ ራስህ እያዜምክ ነው። ለማንኛውም ዘፈኑ አልፏል። አንተ ወድቀሃል። ወድቀሃል። ኧረ በጋ እናቁጣለን። ኧረ በእናታችሁ ይሄ የመጨረሻ እድል ነው። እርግጠኛ ሆንክበትን ነገር አቅርብልን። ምንድን ነው የምታቀርበው? ውዝዋዜ በኩንጉፉ ተከሽኑ አሬን እንግዳ ለማናት እንዴ በኩንጉፉ ተከሽኖ አላለም። ምን ሊል ነው?
ወያኔ ነው ነገሩ። እነዚህ ነገር አይታወቅ ግን የልጁ ድምጽ ደስ አይልም። ካበቃል ጎን የተቀመጠው ማን እንደሆነ አላውቅም፣ ግን ድምጹ በጣም ደስ ይላል። ደስ የሚል ድምጽ ነው ያለው። ግሬስ ያለው ድምጽ ነው የሚባለው። በሳይ ለሁሉም ሰው ቀልድ አትናገር። አንዳንድ ሰዎች ከቀልድ ይልቅ ውድቀት ያስቃቸዋል። ከቀልድ ይልቅ ውድቀት ያስቃቸዋል። ብዙ አይነት ሰዎች አሉ እንግዲህ እንደዚህ አይነት ሰዎች። እናንተ ግን በርታችሁ አሸናፊነታቸውን አሳዩአቸው። አንዳንዴ እኮ ስለወጥ ነኝ አይታወቀኝም። ሞቲቬሽናል ስፒከር አንዳንዴ ወሰቡሰኛለሁ እምላችሁ። እሺ ቀጣይ ቪዲዮ። እንዲያ በመርከብ እየሄድን ከመሰላችሁ ተሳስታችኋል። እኛ እየሄድን ያለነው በመርከብ ወይም ደግሞ ሊቢያን እየተሻገረን አይደለም። በሰፈራችን አረቄ ፋብሪካ አካባቢ በሞላው ውሃ ቢሶች እንደ መርከብ እያገለገሉ ነው። መዋኘት ይፈልጋሉ? የምን ጊዮን የምን ሂልተን ኑ አዋሽ አረቄ ፋብሪካ ወረድ በሉ። ውሃው ቆሻሻ ነው ብለው ይጠጋሉ። እኛም ስንሞት ቆሻሻ ነንና መተው የለትቻው እንዴ ቪሷን እኮ ግማሿን ውጣታል። አይታችሁታል? አንተ ራስህ ደፍረህ መግባት ረበስማ ኦንሊ ኢን ኢትዮጵያ ይላል እንግዲህ። እንዴ ምን ያረክ ነው? እየላጥኩት ነው። ለምን እንደምትልጣው ምን አረገ? እንዴ ከመጠቀማችሁ በፊት እኮ ላጡት ይላል። ቆሻሻ እንዲከራከር እኮ ነው ዝም ያልኩት። እና እንደዚህ ልናይ ነው? እንዳትልጣው። ኧረ እባክህ አንተ እንጂ እረፍ እንዴ። እና እሱ ላስቲክ ውስጥ ሊቆይ ነው። ሁሉም አበሻ ቤት ሁሉም አበሻ ጋር ያለ ነገር አዲስ ዕቃ ይገዛል ከነ ፌስታሉ። አባኪያ ፌስታሉ ሲበላሽ ነው በአዲስ መልክ የሚወጣው። አረ በርታም ይወስደው አይ በርታም ይመቸኛል። ማርያም በተለይ ሰሞኑን ከዳውድ ጋር ያላቸው ኮላብ በጣም ያበደ ዳንሰርስ በጣም ይቅርታ፣ በትሬኒንግ ሰዓት ረበሽኩሽ። በጣም ይቅርታ። ዛሬ አዲስ ወደ አስተዋወቅሽ ገርል ፍሬንድ ነች፣ ፓርትነር ነች። ዳንስ አብረን ብዙ አመት ሰርተናል። ከሷ ምን እኔ አንተ የነበረን ግንኙነት በዚህ የሚያበቃ ነው ማለት? በዚህ የሚያበቃ ነው? ፓርትነር እኔ ሌላ ሰው ሴት መስዬ አልታየ። የዳንስ ፓርትነር ነሽ እኮ አንቺ። ምን እና ታዲያ ፍቅረኛ መሆን አልችልም? ምን እጂ አትሲም ምን ራስን አይተዋል አንተ ያምሻል። እኔ ብቻ አይደለም እዚህ ግቢ እዚህ ካምፕ ውስጥ የሚሰለጥን እንዳለ እንደ ወንድሙ ነው የሚያሽ። እሺ አዎ ከትልቅ ለወንድምነት ትቀርቢያለሽ። እንኳን ለገሉኝ ያምሻል። አዎ ያገናኛል። እሺ በቃ እኔ ማለት አብሮ እንደሚደልስ እና ተለያይተናል። አንተ ብሎ ቀየረው እኮ ማለት አይታችሁታል። ጓደኛዬ መኪና ገዛች ለማ ለራሷ። እኔ ግን ምሳ እንኳን ቴካዌ ይዘሽ ነይ ብላ ስትለኝ ለኔም ለሷም ነበረ ይዤላት የሚሄደው። እሷ ግን ለራሷ ብቻ በራሳችሁ ሰው ስትገዱ ያለው ስሜት የተገዳ ብቻ ነው። ከባድ ስሜት ላይ ነኝ። አይዞሽ እንግዲህ እግዚአብሔር ያጽናሽ። ያው ውለታዬ ነው መጨረሻው። በቃ አንቺ ምሳቃ ይዘሽ ትሄዳለሽ፣ እሷ ደግሞ በቃ እንደዚህ አይደረግም። ማውላ ኧረ ምን እናቱ እንደዚህ ይደረጋል? እንደዚህ አይነት ከሄደት በገዛ ጓደኛሽ ላይ ኧረ አይደረግም፣ አይመጣውም ሁላ ነው የምልሽ። እስቲ እቺን ቪዲዮ ፍርካስ አልተቻለችም። እኔ በጣም ስቀልድ ሰው መስያች ታቁላነኝ ቀጥም ይቀልደው ዶክተር ነው ዶክተር ነው። አዎ እንግዲህ ዶክተር ነው ሰሞኑን እውነትም መንገድ እየሆነች ነው ለብዙዎች። ምንድነው ዘላለም ዓለም ጭቅጭቅ? በቃ እኔ ተባታኝ ተወኝ እንዴ። አንተ በጨቀጨቅ አንቺ እኮ ነው የምታስጨንቅኝ። ጭራሽ አንቺ ነሽ ትለኛለህ እንዴ? እንዴ ልትጨቀጭቀኝ ነው እንዳገባኸኝ እንዴ?
ሁነኛ መፍትሄ ይዤ መጥቻለሁ። ይኸውልሽ ሐኪም እንትና ጋር ሄጄ ነው እቺን ነገር ቤታችሁ ውስጥ ጨስ እንደዚህ ማሽተት ምናምን ጥሩ ነው፣ እርኩስ መንፈስ ራሱን ነው የሚያጠፋው ብለዋል። ለሰላማችን ሲል መጥፎ መንፈስ ያጠፋል ያጠፋል። በቃ መጥፎ መንፈስ እርግፍ አድርጎ ነው የሚያጠፋው። ጠፋች አጅሬው ጠፋች። ወይ እሷ ናት ወይ እሱ እሷን መስሎ መጥቶበት ጸበል እኮ የሚባለው ለዚህ ነው። እንደዚህ አይነት ሰውማ 3-7 እያስገቡ ካልሆነ አሉ ነው። ለማንኛውም ውድ ተመልካቾች የዛሬ ቪዲዮ ይህን ይመስል ነበረ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። አደራችሁን ላይክ አድርጉ። የቪዲዮ ቫይራል መውጣት አለበት። ላይክ እያረጋችሁ እንግዲህ አፕሪሺየት እያረጋችሁን እንግዲህ ወይስ እኔም እንደሷ ልበል? ኧረ አይመጣውም። ባይ ቪዲዮን ስላያችሁ አመሰግናለሁ።